እስኪ የብርሃኑ ነጋ ይህንን መልእክት አድምጠን እንመለስ። አንድ ሰው ፊት ተሸፍኖ በሚገባ ጊዜ የሴኩሪቲ ሪስክ አለው። ከብርሃኑ ነጋ አቋም ጋር በተያያዘ ሁለት መሰረታዊ ሐሳቦችን ለማቅረብ እወዳለሁ። አንደኛ፣ ህገ መንግስት ላይ በግልጽ የተቀመጠ መብት ያንን በሚጻረር መመሪያ በፍጹም እንደማይሻር ይታወቃል። ህገ መንግስቱ የሀገሪቱ የበላይ ህግ ነው። የሃይማኖት ነፃነትን የሚጋፉ መመሪያዎች ሊኖሩ አይገባም። በህገ መንግስቱ አንቀጽ 27 ላይ የተደነገገው የሃይማኖትና የእምነት እንዲሁም የአመለካከት ነፃነት ሊሸራረፍ እንደማይገባ አለመስማማት በጣም ከባድ ነው የሚሆነው። ሁለተኛ፣ ቪዲዮም ላይ እንደተመለከትነው ብዙ ነገር ብሏል። ብርሃኑ ነጋ ኒቃብ ሴኩሪቲ አደጋ አለው ብሎ ለመሸፋፈን የሄደበት መንገድ በጣም ያሳፍራል። እንደ ዊኪፒዲያ መረጃ መሰረት በዓለም ላይ ካሉ ከ200 በላይ ሀገራት 20 አካባቢ ሀገራት ብቻ ናቸው ያገዱት። አብዛኞቹም የከለከሉት ሀገራት እጅግ አናሳ ሙስሊም ማህበረሰብ ያለባቸው ናቸው። ታዲያ የተቀሩት 180 የዓለም ሀገራት ሴኩሪቲ ያላሳሰባቸው ይሆን? እነዚህ ሁሉ ሀገራት የሄዱበትን መንገድ ሙስሊም በዝ በሆነው ሀገራችን ላይ ለመተግበር ምን ነው ብርክ ያዛችሁ? እነዚህ ሀገራት ከሴኩሪቲ አንጻር የሰጡትን መፍትሄ ወስዳችሁ እህቶቻችን ማንገላታት ለማቆም ምን ያዛችሁ ለማለት እወዳለሁ። ይህንን መልእክት ለሱም እንዲደርስ ለሌሎችም እንዲደርስ ኮፒ ሊንክ ሼር ማድረጋችሁን አትርሱ።